ባለፉት ሳምንታት የኢትዮጵያ የኪነ ጥበብ ሰማይ በአንድ ደማቅ ኮከብ መርገፍ ሳቢያ በሐዘን ደምኖ ቆይቷል። ለዓመታት በፈገግታውና በጨዋ ታዋቂነቱ ቤታችን የገባውና ለብዙዎቻችን የደስታና የሳቅ ምንጭ የነበረው ተወዳጁ አርቲስት ነፃነት ወርቅነህ ባደረበት ሕመም ከዚህ ዓለም በሞት በመለየቱ አድናቂዎቹ ብቻ ሳይሆን መላውን የኢትዮጵያን ሕዝብ እጅግ አሳዝኗል። ሆኖም ከዚህ መሪር ሐዘን በስተጀርባ አሁን ላይ ሌላ አዲስ ነገር ብቅ ብሏል። ባለፉት ቀናት በተወዳጁ አርቲስት ነፃነት ወርቅነህ ድንገተኛ ሞት ዙሪያ በማህበራዊ ሚዲያ ላይ የሚንሸራሸሩ የተለያዩ አስተያየቶችና ግምቶች ብዙዎችን ሲያሳስቡ ቆይተዋል። በርካታ ወገኖች እነዚህ አስተያየቶች የቤተሰቡን መሪር ሐዘን ያባብሳሉ፣ ቁስላቸውንም ይነካሉ በሚል ስጋታቸውን ሲገልጹና ድርጊቱ እንዲቆም ሲወተውቱ ሰንብተዋል። ሆኖም ባለቤቱ ወይዘሮ ንጹህ ዘር በዚህ አነጋጋሪ ጉዳይ ላይ ያላቸውን አቋም በታላቅ አስተዋይነትና በሰከነ መንፈስ እንደሚከተለው ገልጸዋል። ከምንጊዜም ሚዲያ ጋዜጠኛ ተወልደ በየነ ጋር ባደረጉት ቆይታ ወይዘሮ ንጹህ ዘር እንዲህ ብለዋል። ስለ እሱ የሚወሩት ነገሮች ሁሉ የመነጩት ከጥልቅ ፍቅር እንደሆነ እረዳለሁ። አድናቂዎቹ እሱን ከማጣት ስሜት የተነሳ የሚሰነዝሩት ግምታዊ ሐሳብ ማንንም እንድቀየም አያደርገኝም። ይህ ንግግራቸው በኢንተርኔት ተጠቃሚዎች ዘንድ ትልቅ አድናቆትን አትርፏል። ባለቤታቸው በሞት በተለያቸው ማግስት እንዲህ ያለውንና የሰከነ ይቅር ባይ ልብ ማሳየታቸው የእርሳቸውን ማንነትና ለባለቤታቸው የነበራቸውን ጥልቅ ፍቅር የሚያሳይ ሆኖ ተገኝቷል። ተወዳጁ አርቲስት ነፃነት ወርቅነህ ለሕዝብ አርቲስት ቢሆንም ለቤተሰቡ ግን ብቸኛ የኑሮ ዋስትናና ደጋፊ ነበር። ወይዘሮ ንጹህ ዘር እንደገለጹት አርቲስቱ ቤተሰቡን ያስተዳድር የነበረው በሙያው በሚያገኘው ገቢ ነበር። እርሳቸው ልጆቻቸውን በመንከባከብና ቤት ውስጥ በመሆን የጀርባ አጥንት ሆነው ቢቆዩም ዛሬ ግን ያ የጀርባ አጥንት ተሰብሯል። አሁን የገጠማቸው ትልቁ ፈተና ነገ ልጆቼን እንዴት አሳድጋለሁ የሚለው ስጋት ነው። አርቲስት ነፃነት ወርቅነህ ለኪነ ጥበብ ፍቅር እንጂ ሀብት ለማከማቸት ያልኖረ ሰው በመሆኑ ቤተሰቡ አሁን ላይ ባለው የኑሮ ውድነት ውስጥ ያለ ወገን ድጋፍ መቀጠል የማይችልበት ደረጃ ላይ ደርሷል። በጋዜጠኛ ተወልደ በየነ በኩል የቀረበው ጥሪ ግልጽ ነው። ነፃነትን ከወደዳችሁት ለልጆቹ ዋስትና ሁኑ። ይህ በባለቤቱና በልጆቹ ስም የተከፈተው የጎፈንድሚ ገጽና የባንክ አካውንት አርቲስቱ ለኢትዮጵያ ሕዝብ በሰጠው የደስታና የሳቅ ምትክ የሚከፈል የፍቅር ዕዳ ተደርጎ ይወሰዳል። በኢንተርኔት ላይ የሚሰራጩ መረጃዎች እንደሚያሳዩት ዳያስፖራውም ሆነ በሀገር ውስጥ ያለው አድናቂው በስፋት እየተሳተፈ ይገኛል። ይህ መረጃ እስከተጠናከረበት ሰዓት ድረስ በጎፈንድሚ ገጹ ላይ ከታቀደው 100,000 የአሜሪካ ዶላር ግብ ውስጥ 47 በመቶ ተሳክቷል። ይህም ማለት በ736 ለጋሾች አማካኝነት ከ46678 ዶላር በላይ ተሰብስቧል ማለት ነው። እውነታው ግን የነፃነት ሞት ሊመለስ አይችልም። ነገር ግን የእሱ ህልሞች በልጆቹ ውስጥ እንዲቀጥሉ ማድረግ በህዝብ እጅ ላይ ነው። ወይዘሮ ንጹህ ዘር የለመኑት ሀብት ሳይሆን ልጆቼን በሰላም እንዳሳድግ አብራችሁኝ ሁኑ የሚል እናታዊና ሰብአዊ ጥሪ ነው። አርቲስት ነፃነት ወርቅነህ በኪነ ጥበብ ሥራዎቹ ሁላችንንም አስቆናል። ዛሬ ግን ቤተሰቡ በሐዘንና በጭንቀት ውስጥ ሆነው ድጋፋችንን ይሻሉ። አሁን ከኛ የሚጠበቀው ላቀረቡት ጥሪ እንደየአቅማችን ተግባራዊ ምላሽ በመስጠት የነፃነት ወርቅነህ ነፍስ በሰላም እንድታርፍ ማድረግ ነው። ተመሳሳይ ወቅታዊ መረጃዎችን፣ ጥልቅ ዘገባዎችንና ፈጣን ዜናዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ መረጃ ለብዙዎች እንዲደርስና ሌሎችም እንዲያውቁ ሼር ማድረጋችሁ እንዳትረሱ።